ለወንድምሽ ያለው እንጂ ወንድ አያገባሽ ምናምን ለምን ቆሚ አልቀርም እኔ ወንድ ልጅ ሳያገባኝ ቀረብ እኔ አንቺ ኮሜንት አታንብቢ ባላ አንቺ ለወንድምሽ ያለሽ ምናምን ይሉኛል ይድሮሽ ነው እንዴ እነሱ ነው እንደሚድሮሽ አንቺ አግብቻለሁ ምናምን ላይፍ ማሳለፍ ያለው ይካውን ባላ ወንድ ልጅ አግብቻለሁ በያቸው አንድ ልጅ አለኝ በያቸው ልጅ ነው ፎስታለው ሰሞኑ ባሌን እኔ ግዴ አሬ ለወንድ ልጅ ዛሬ የኔ ማር እንኳን ህይወቴ ብሎሽ ነገር ለእንተይ ወንዶችንም አትንኪ ስህተት እንዳሰ ወንድ ልጅ አሁንም ፖለቲካ ያረጋግጥ ምናምን አይደለም በነገራችን ላይ መናገር ያለብኝ እናገራለሁ እኔ ማለት ነው ዲቫይ ከመጣው ስንት ነገር አይቻለሁ መሰላችሁ ማለት ስንት አሳልፌያለሁ የሆነ ስንት ወሬዎቻለሁ ምናምን አራ የምር በጣም የሚገርመው እኔ ልጅ ከመሆኔ አንፃር ገና 21 አመቴ ነው በ18 አመቴ ተዘገበ ነውና አልበሰልኩም ችግርን ራብን ጥማትን የወንድም ችግርን የቤተሰብ ናፍቆት ብቻ ነው የገባኝ እንጂ ወንድሜ ከዚህ ስላለ እኔ የወንድም ፍቅርና የወንድምን ማጣት አልገባኝምና ጋይስ ሁላችሁም ለምትሰድቡኝ እኮ እውነታችሁን ነው ገብቶኛል ታረድቻቸዋለሁ ግን ደግሞ በጣም ሲበዛ ደግሞ ይመራል ማለት እኔ በጣም ተሰማኝ ሁለት ቀን እንቅልፍ አልተኛውም ስራም አልሰራውም የምር ምግብም አልበላውም ራሱ እና ያናክል ተጸጽቼ ሚዲያ ላይ ወጥቼ ይቅርታ ጠይቄ ውሸታም ነሽ ብለውኝ ውሸቴን አምኜ ተቀብዬ አለው ከዚህ በላይ ምን ላድርግሽ እናንተ ተሳስታችሁ አታውቁም እናንተ ከወንድማችሁ ጋር ተጣልታችሁ አታውቁም እንዴ እኔ ከእናቴ ጋርም የሆነ ሰዓት ተጣልቻ ቃለሁ ምክንያቱም እኔ ያልኩት ይሁን እናቴ አይሆንም ብላኝ በዛ ምክንያቱም ተጣልቻ ቃለሁ ግን ዝራን እንገናኛለን እና ቤተሰብ ጋር ሁሌም ጉልቻና ጉልቻ ሳይጋጭ አይኖርም ይጣላል ግን የኔን አዲስ አደረጋችሁትና አንቺ ውሸታም አንቺ ሌባ አንቺ በልቶካች አንቺ ማለት ታስገድያለሽ ምናምን ወንድሜ ቀልድ አላውቅም በነገራችን ላይ ቀን አሳስቶኝ ሰው ገፋፍቶኝ ሚዲያ ላይ አውጥቼ አጋፍጦ መስጠቱ እውነታቸውን ነው ከዛ በተረፈ እባካችሁ እኔ ስራዬን ልስራበት እኔ ወደ ስራዬ ተመልሻለሁ አትስደቡኝ ህዝብ ይቅርታ ጠይቄያለሁ አሁንም ደጋግሜ ይቅርታ ላለው ቪዲዮ ሰራለሁ ከዛ በተረፈ እባካችሁ ስራዬን ልስራበት ወደ በፊቱ ቢዝነሴ እመለሳለሁ ይቅርታ ጠይቄ ፍቅር ዲዛይን ጋር እሰራለሁ ማዳም ቤት መስራቴን አቆማለሁ ቆሻሻ ምናምን ለምትሉ እንደሆንኩ አቃለሁ ግን እባካችሁ የምር በቃ ውዴ ኮሜንት አትይታቸው ያኛ አንቺ ምንድነው አበሻ አይደለሽም እንዴ ኢትዮጵያ ሆነሽ በቃ የኛ ሰው በትንሽ ነገር ሲያገኝሽ ከፍ ከፍ ያደርግሻል በትልቁ ሲያገኝሽ ዝቅ ያደርግሻል ሀላስ ይሄን ተቀበይም አእምሮሽ ላይ ለምን ኮሜንት ታነቢያለሽ ምን ያደርጋል ጻፍ መጻፍ ቻልኩ ብሎ ለሚጽፍ ሁላ ተመልሻለሽ እንደንቺ ላበረታታችሁኝ አይዞሽ ላላችሁኝ ላጽናናችሁኝ ሁሌም ከጎንሽ ነኝ ላላችሁኝ ደውላችሁም በውስጥ ኢንቦክስ ላይ የጻፋችሁልኝ ሁላችሁም እጅግ በጣም ነው የማመሰግነው እግዚአብሔር ያክብራችሁ እኔ ልጅ ስለሆንኩ ነው ልጅ ነሽ አጥፍተሻል ግን ተጥፋትሽ ተጸጽተሽ ይቅርታ ጠይቁኝ ምናምን ላላችሁኝ እጅግ በጣም ነው የማመሰግነው የምር በጣም ነው የምወዳችሁ በጣም ነው የማከብራችሁ ከእናንተ ውጭ ማንም የለኝም ምክንያቱም በክፉ ቀኔ የደረሳችሁ እናንተ ናችሁ ጥሩ ጎንም ያላችሁ እናንተ ናችሁና እኔ እጅግ ለእናንተ ቃላት የለኝም የምር የኢትዮጵያ ህዝብ እንዳለ ማከብራችሁ እግዚአብሔር ውለታችሁን እግዚአብሔር ነው የሚከፍለው ሰው አይደለም የት መቅድዬ ወዴ አንዴ ማገኘ የጠራችን yes yeah madam you madam ለምን ባለጌ ብሎ የሚሳደቡት እስከዛ እኔም ፎሎ አድርጉኝ ውዶች አትሳደቡ አጀንዳ ቀይሩ እስኪ ፎሎ አድርጉኝ እስከዛ እኔን አበረታቱኝ ትላለህ ፎሎ አስደርጊ ባለጌ ብሎ የሚሳደብ ሰው
ከብልግና መች ተቆጠባ? የሚሳደበው ነው ወይስ በድርጊት ያሳየው ነው ባለጌ? ምን ይወደድ ከዳፎላ ድርጊ ነቅድዬ ምን አሁን ባለጌ የሚሏት አቃል ያገኛት አሁን ስድብ ራሱ እኮ አልቻሉም። ይወዴ አራት ሰዓት ደወት ተጀንደቀኝ ምን እኔንም ታውሪ መቅድዬ ግን ህዝቡን ይቅርታ ጠይቀሻል። ግን እኔ የምነግርሽ ባድ ነበር ከቤቱ ዛሬ ሂጄ እሱ ነው ቪዲዮ ሰርቼ እፈትሻለሁ። እሺ አንቺ እሱ አለበለኝ ቤተሰብ ጋር ምናምን እናንተ ችግር የለም። በአንቺ እድሜ እኮ ሁላችንም አልፈናል እኮ ውዴ። አንቺ ግን የእሱን ፍቅርን ያው አስቀይመሻል፣ እንደ ወንድም በድለሻል በጣም ማለት ነው፣ አዋርደሻል ብላ ግን ደግሞ ይቅርታ ጠይቂ። ወንድም ነው ምንም ቢሆን የራስሽ ወንድም ነው፣ የእናትሽ ልጅ ነው። ካቆቅቅጥ እኔ አንተን ነው ማገልገል የምፈልገው ብዬ ከሱ ጋር ልሰራ ነው። ለምናቸዋለሁ ሳጠፋ ወንድምሽ ነው። መቼም ቢሆን መቼ ጥሎ አይጥልሽም። በቃ ምንም ነገር ቢያደርግ እንኳን ማለት ነው። ያኔ ጥፋተኛ ሊሆን ይችላል፣ አጥፍቶ ሊሆን ይችላል። ግን በቃ ይቅርታ መጠየቅ አለብሽ። እሺ ብሎኛል። Yes, madam. Hey, madam. Yes, madam. Yeah, you clean. Because it's only 28 days. እሷ ጥፋት እና ከዚህ በላይ ጥፋት እየሰራን አይደለም። እግዚአብሔር ይቅር ብሎን ያለ ነው። ውሸት መዋሸት አይደለም። እንኳን ሰው እያጠፋ ነፍስ እየገደልሽ እኮ ነው እየኖርሽ ያለው። ባለጌ የሰው ልጅ ደግሞ ቆሻሻ አይባልም። ቆሻሻ የምለው ደግሞ እኔን ፎሎ አድርጉልኝ ወዳጆቼ። እዩ ወሬ ያለ ያራኔ ወሬ ለብኝ ምን ወደ እንደም አከብራታለሁ ከነ ውሸቷ ከነ ስተቷ ከሷ ጎን እና ይቅርታ አለች። ከዛ በኋላ እኮ ሌላ ነገር ምንም መጣ ነገር ይቅርታ ካለች ሁሉም ሰው ይቅርታ ማድረግ እኮ ነው። እሱ ደግሞ ወንድሟ ይቅርታ ካደረገ ማንም ሰው ምንም ባያወራ ምንም ያመጣው ነገር የለም። ሲጀምር ይቅርታ ማድረግ አለብን ሁላችንም። ሁሉም ሰው ያጠፋል። ሁሉም ሰው ስህተት አለው። የራሱ የሆነ ስህተት አለው። ሲጀምር ሀያ ምናምን ሺህ ሰው ያለበት ገብታ ተሳስታለች። በዛው ልክ ደግሞ ይቅርታ ጠይቃለች። ደግሞ ለእያንዳንዱ ሰው ጀመር መልስ በመለስ አችልም። እሷ እያንዳንዱ ሰው የእያንዳንዱ ሀሳብ አለበት። እያንዳንዱ ሀሳብ ደግሞ ለእያንዳንዱ ሰው እየሄደች መልስ መመለስ አችልም። ሁላችንም የየራሳችን ጥያቄ የምንጠይቅ ከሆነ ይህ ልክ አይሆንም። ደግሞ ሁላችንም መሳደብ የለብንም። ይቅርታ እናደርግ ሁላችንም ይቅርታ አድርገናል። በኮሜንትም ቢሆን ይቅርታ አድርገናል ያቸው እንትን ማለት ነው እንጂ በአንበራራታ ነው እንጂ አሁን በኤና የሚያስኬድ ነገር አይደለም። እሷ ይቅርታ ብላች እስከ ጥግ ይቅርታ ጠይቃለች። አትሳደብ ኮሜንት ላይ። ህዝቡ ግርግር ነው የሚወደው። ተሳድበንም እንኳን ወደ መጥፎ መንገድ እንድትሄድ ነው እንጂ ወደ መልካም መንገድ እንድትመጣ አያደርጉም። የአበሾቹ ችግር ነው። ምን አለ አሁን እሱን አምጥታችሁ ይቅርታ ብታስባብሉ ወሬ ከምታወሩ ነው። እሷ መልካም ነገር ቢሰራ እንደዚህ
የስድብም የአድናቆትም ናዳ አይወርድም። ስህተት ስለሰራች ምናምን መቅዲድ ዘሸሺ ታቸው ኮሜንት አታንብቢ። ከቻልሽ የትኛውም ደስ ገቢ ኮሜንት እንዳታነቢ። አለበለዚያ አይምሮሽን ነው የሚያሳጡት። በነገራችን ላይ አንድ ነገር ጀምሪ የሆነ ነገር እንደሚፈጠር አውቀሽ መጋፈጥ ችግርን መጋፈጥ አለብኝ እና እኔ ይሄን ነገር ይሄ ነገር እንደሚመጣ 100% አውቅ ነበር እና እንኳን ይሄን ከዚህ የበለጠ ነገር ቢሉኝ እችለዋለሁ፣ እታገሳቸዋለሁ እስከሚሰለቻቸው ማለት ይችላሉ። አንቺ ሌባ ነሽ፣ አንቺ ቆሻሻ ነሽ፣ አንቺ ወንድምሽን ታስገድያለሽ ምናምን በተአምር አላደርገውም። በስተት ሰው ገፋፍቶኝ የሆነ ሰይጣን መንፈስ ተጫጭኖኝ እንደዛ ሚዲያ ላይ ወጥቼ ባወራሁት ወንድሜን እንጠላዋለሁ፣ ወንድሜን አስገድላለሁ በተአምር አሳልፌ አልሰጠውም። ታያላችሁ ከጎን ነው ማለት ሁሌ እሱ ቢቆጣኝ እሱ እንትን ቢለኝ ራሱ ተጋፍቼ ከሱ ጋር መኖር እችላለሁ። እናንተ ግን የምር ነገ ከኔ ላይ ይደርሳል፣ ነገ ቤተሰቤ ጋር ይደርሳል ብላችሁ አስቡ። ለኔ ችግር የለውም ስደውኝ፣ ለኔ ቆሻሻ ነሽ፣ ሌባ ነሽ፣ ውሸታም ነሽ በሉኝ። ምንም የጥፍር ቆሻሻ ያክል ለኔ እንትን አይልም፣ አይጣበቀኝም። ያልፋል ሁሉ ለበጎ ነው ሁሉም ነገር። ለኔ ትምህርት ይሆነኛል። ቴንኪው አመሰግናለሁ። ለምትሰድቡኝም ለምታበረታቱ ቴንኪው። ሁሉም አንድ አድርጌ ነው ማለት እስቲ ታፕታፕ ሼር ኮፒ ሊንክ አድርጓት እስቲ አሁን ከምጽፉ ፎሎ እያደረጋችሁ አካውንቱ አዲስ ነው። ፎሎ እያደረጋችሁኝ ስራ ስሰራም የስራ ስልክ ነው አበረታቱኝ። ፎሎ ያላደረጋችሁኝ ፎሎ አድርጉኝ እና የስራ ስልክ ነው። አንድ ሺህ ህዝብ አለ። እናንተ ሁላችሁም ይቅርታ ጠይቃለሁ። አሁን ይሄ ሁሉ ህዝብ እኮ ወሬ ለመስማት ነው። ፈጣሪ ትዕግስት ይስጠኝ። ላይቭ ገብቼ ልብሳውን ባሳያቸው አንድ ሰው ይገባልኝ። ለወሬ ግን 1000 ምናምን ሰው አለ። ለወሬ እኮ ነው። ወይኔ ፎሎ አድርጉኝ ማሮች፣ ተውትና ሌላውን ማለት ነው አጀንዳ ቀይ ፎሎ አድርጉኝ ማሮች። ተስፋ ገቡ ወይኔ አስደርጊ ማሬ እንዴ ሰው እኮ አጀንዳ ትላለ። አጀንዳ ቀይ ይቅርታ ጠየቀች። እንደ ሀቢባ ቤት ይቅርታ ጠየቀች። እዛ ቅድም አወራን አይደል? ትንሽ እኔ የተናደድኩት የቱ ጋር ነው ብትይ፣ ሀቢባ ቤት በሰዓቱ እያለሽ እዛው ይቅርታ እኔ እንትን ቤት ብዬ ነው ብትይ፣ በቃ ፈተሾ ነበር። ይሄን ያክል አይራዘም ነበር። ይሄ ስህተት ነው። ምን መሰለሽ እኔ በዛን ሰዓት ትክክል አለበት ከድርክ በኋላ ነው ከድርክ በኋላ ነገ ከሀቢባ ቤት ገብቼ ይቀጥላል ብዬ አስቤበት ያደርኩ እንጂ ወዳው እንደዛ ብንኖር ይሄ ነገር እንደማይፈጠር አውቃለሁ። ልክ ነሽ እና ለዛ ነው ያው ወዳው በቴ ሁሉም ሰው በቃ ማለት ሁሉም ነገር ይዘጋ ነበር። እኔ ቃማ እንዲሰራልሻል ተብዬ ነው ምናምን በቴ በሰዓቱ ሁላችንም ደስተኛ ሆነን ሁሉም ሰው ደስተኛ ሆኖ ይቀበልሽ ነበር እዛው በዛው ማለት። ግን አድረሽ ሲሆን ውሸት ነው። አሁን ሀቢባ አላምንም ያለችው ውሸትስ ቢሆን አሁንም ገብቶሻል። አንቺ ለወንድምሽ ያሉንሺ ወንድ አያገባሽ ምናምን ለምን ቆሚ አልቀርም። እኔ ወንድ ልጅ ሳያገባኝ ቀረብ እኔ አንቺ ኮሜንት አታንብቢ በላ አንቺ ለወንድምሽ ያሉንሽ ምናምን ይሉኛል። ይድሮሽ ነው እንዴ? እነሱ ነው እንደሚድሮሽ አንቺ አግብቻለሁ ምናምን ላይፍ ማሳለፍ ያለው ይካውን ባላ ወንድ ልጅ አግብቻለሁ በያቸው። አንድ ልጅ አለኝ በያቸው። ልጅ
ዘነው ፖስት አለው ሰሞኑን ባሌን እኔ ግዴ ወይ ግዴ እኔ ለወንድ ልጅ ዛሬ የኔ ማር እንኳን ህይወቴ ብሎሽ ነገር ላይ ተይ ወንዶችንም አትንኪ ስህተት እንዳሰ ወንድ ልጅ አሁንም ፖለቲካ ያረጋግጥ ምናምን አይደለም። በነገራችን ላይ መናገር ያለብኝ እናገራለሁ። እኔ ማለት ዲዋይ ከመጣው ስንት ነገር አይቻለሁ መሰላችሁ። ማለት ስንት አሳልፌያለሁ፣ የሆነ ስንት ወሬዎች አለው ምናምን። ኧረ የምር በጣም የሚገርመው ያሳፍራል። ሁሉ ማረኝ በኋላ ግን አላወራውም። ሆድ ብዙ ነገር ይችላል እንጂ ስለ ወንዶች እኔ ብዙ ጥሩ ወንዶች አሉ፣ ብዙ ጥሩ ሴቶች አሉ። በዛው ልክም ሁሉም አንድ አይነት አይደለም። እኔ ገጠመኝን ብነግራቸው በጣም ነው ማለት ነው ለሰው ትምህርት ይሆናል ብዬ ነው የማስበውና ከእንግሊዝ ነበረ ሳወራ ትናንትም አውርቻለሁ። መጨረሻ ላይ ፕሮሰስ ጀምርልሻለሁ ምናምን ብሎኝ እሺ ብዬ ለቤተሰብ ተናገሬ ምናምን መጨረሻ ላይ ያለኝ ነገር በጣም ነው የሚዘገንነው፣ በጣም ነው የሚያስጠይፍ እና በዛ የተነሳ ብሎክ አደረኩት። በቃ ተለያየን። ተስፋ ያስኩበት ህይወቴ ህይወቴ ከሱ ጋር ነው የሚኖረው ምናምን ብዬ ወሰንኩት ወንድ ማለት ነው። እና መጨረሻ ላይ የሆነ የማይባል ነገር ነው ያለውና እናንተ ደግሞ ማን ሊያገባሽ ነው ለወንድምሽ ያልሆንሽ ሴት አንቺ ጨካኝ ነሽ ምናምን ለምትሉኝ ቆሜ ልቀር፣ ወንድ ልጅ አያግባኝ ማለት ነው። ምክንያቱም አይቻለሁ ላይ እናሳልፈያለሁ፣ ተጃናጅኛለሁ፣ ብዙ ነገር አሳልፈያለሁ ማለት በዚች እድሜ ማለት ነው። እና እኔ እንዴት ወንድ ልጅ እንዳስጣላኝ አታውቁም፣ እንዴት እንዳስጣላኝ ባይኔ ባላያቸው ራሱ። ግን ሁሉም ወንድ እንደዚህ አይደለም። ጥሩ ወንዶች አሉ፣ ሴትን መጉዳት የማይፈልጉ ወንዶች አሉ፣ ለሚስታቸው ታማኝ የሆኑ ወንዶች አሉ። በአንዳንድ ወንድ ሁሉን አልሳደብም፣ በጣም ጥሩ ወንዶች አሉ። በዛው ልክ ደግሞ ሴት ልጅም ክፋለች። እና እኔ አሁን ስለ ወንድ ስለ ሴት ላወራ ሳይሆን የመጣሁት ህዝቤን ይቅርታ ለመጠየቅ ወንድሜን ይቅርታ እንደጠየቁት ለነግራቸው፣ ሲቀጥል ደግሞ ኮሜንት የምትጽፉልኝ ነገር እንደታቋሙ። ምክንያቱም እኔ አይምሮዬን እየረበሸኝ ነው፣ ውስጤን ሰላም እያሳጣው ነው፣ ስራ መስራት አልቻልኩም። እና ወደ ራሴ እንድመለስ እውነት የምትወዱኝ ከሆነ ጥሩ ነገር ጻፉልኝ እንጂ አንቺ እንደዚህ ነሽ እያላችሁ ሂልና ሚናካ ነገር አትጻፉብኝ፣ ቴክስት አትጻፉ። እኔ መመለስ አልችልም። ለዚህ ሁላ ህዝብ እንዴት ነው መመለስላችሁ? እና የሆነ ኩራት የሆነ ምናምን እንዳይመስላችሁ አልመለስም፣ ግን ስላልቻልኩ ነው። በጣም ብዙ ቴክስት ነው የሚጻፍልኝ። እና ውዶችዬ እንደዛ ልጽፉልኝ የምትችሉ እኔን የምታቀርቡ እኔን የምትቆጡ ስለሆነ በጣም እጅግ ማመሰግን ደጋግሜ አመሰግናችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። እናንተ በምትሉኝ መንገድ ሁሉ እሄዳለሁ። በእኔ መንገድ ሳይሆን ህዝቤ የሚለኝ መንገድ እሄዳለሁ። እንደዚህ አታርጊ እንደዚህ ስህተት ነው ካላችሁኝ እሺ ብዬ እናንተ እንዳላችሁኝ ይሆናሉ። ምክንያቱም እኔን ስለምትወዱኝ እኔን ስለምታከብሩኝ ማለት እኔን ስለምታቀርቡኝ እንደ እህትም ስለምታዩኝ ነው ኮሜንት መጣችሁ የምትሰዱኝ የምትቆጡኝ። ስለዚህ እኔ እናንተ በምትሉኝ መንገድ እሄዳለሁ። እሺ ጋይስ፣ እና ብዙ ሰዓት አልቆይም። ማዳም ትፈልገኛለች። በጣም አድርጌ መውጣት ፈልጋለሁ። በኋላ አሁን ታክሲ ይዤ እሄድና አጅማንጄ ላይቭ ገብቼ ወይም ቪዲዮ ሰርቼ እፖስታለሁ። የዛ እርግጠኛ ስትሆኑ ወንድሜን ይቅርታ እንዳልኩት እናንተ ታምናላችሁ ብዬ አስባለሁ። ምን ይመስላችኋል?